በሴቶች ጥያቄ ጉዳይ ከብዙ ሰዎች ጋር ማልባባበት ጊዜ ይበዛል። ምክንያቱም እኔ የሴቶችን ጥያቄ የማየው ዓለም በአጠቃላይ ዓለም ሴቶችን ክዷል። ዓለም ሴቶችን በመካዱ ምክንያትም ራሷ ተፈጥሯዊ አካሄዷን ቀይራለች። እስቲ እዚህ ውስጥ ካላችሁት አንድ ጥያቄ ልጠይቃችሁ። ዓለም የሴቶች ጥበብ ይሄ ነው ብሎ ሪኮግናይዝ አድርጎ ያስቀመጠው አንዲት ነገር አለ ወይ? ለምሳሌ ንገሩኝ። እኔ ከወንዶች ጋር ችግር የለኝም። እኔ ወንዶችን በሳቤ ሴት ልጅ ከፈጣሪ ቀጥሎ ፈጣሪ ነች። እንኳን ወንድ ጌታን እራሱ ተሸክማ የወለደች ጌታን የፈጠረች ፈጣሪ ነች። የሴቶች ጥበብ ስንል የሴቶች ጥበብ ምንድን ነው? ለምሳሌ ወተት ውስጥ ቅቤ መደበቁን ያወቀው ማን ነው? ዛሬ ቅቤ አጓት እርጎ ምንም አይወጣለት ነገር አለ ከውስጡ። ግን ማን ነበር ጥበቡን ያወቀው? ለመሆኑ ጥጥ ተፈትሎ እንዲህ ብሎ አሁን የለበስነውን ነገር ሁሉ የፈጠሩ ማን ናቸው? ሴቶች አይደሉም ወይ? አክምባሉ፣ ጀበናው፣ ድስቱ ምን ይቀራል? የሴቶች ጥበብ የነው። አቤት አዎ፣ ግን ከመላው ተካፋይ አለመሆኗስ ምንም ነገር ሪኮግናይዝ አለመደረጉስ እየኖርን ያለው ነውስ ህይወት? ይሄ ሁሉ ሴት የተሸከመው መከራና ችግርስ አልፎ ተርፎ ሴቶች በቀደሙት ጥቂት ዓመታት አሻሻጭ ነበሩ። ቃመሻው ለምሳሌ የኮስሞቲክስ የቅባት የምናምን ኢንዱስትሪው ባለቤቱ ወንድ ነው። የሚያሻሽጡት ግን ሴቶች ናቸው። አልፎ ተርፎ አሁን ደግሞ የእግዚአብሔር ስጦታ የሆነ ተፈጥሮዋን ሳይቀር አፍንጫሽ ልክ አይደለም፣ ጡትሽ ከፍ ይበል፣ ቂጥሽ ትንሽ ጠልጠል ይበል እያሉ የጥሬ ዕቃ ድረስ አውርደው በጣም የሚያሳዝን ህይወት የምንመራ መሆናችንን ህሊናችሁ እኔ ይሄ ጉዳይ በህሊና ነው መታሰብ አለበትም ብለው ለሴቶችም አይደለም በጠቅላላ ለሁላችንም። የሴቶች ህይወት ካልተለወጠ ዓለም አትለወጥም። የሴቶችን ህይወት ለመለወጥ ደግሞ እያንዳንዳችን ከህሊናችን ጋር እንድንነጋገር እንድንመካከር እጠይቃለሁ። የሁላችንም መገኛ ሴት ነች። ሴት ከፈጣሪ ቀጥሎ ፈጣሪ ክቡር ፍጡር ነች። የሴቶችን ህይወት ለመቀየር እያንዳንዳችሁ እንድታስቡበት አሳስባለሁ። ከዚህ በመቀጠል ታላቁ ባለቅኔ ሙሉጌታ ተስፋዬ እመብርሃንን የሚማለድበትን ግጥም እጋብዛችኋለሁ። ከቤተ አርያ ከሰዓሊ ነፍስ ሰዓሊ ለነ ይሏል እንጂ ራእዩማ መች ይታያል? ቢታይስ አይናለው ከየት መጥቶ ምኑ ይለያል? ሰዓሊ ለነ ቅድስት ወላዲት አምላክ ቤዛ ኩሉ ጫጉላ ቤት ረጋፊ በጧቱ የወንድ ስር ሚዜ ስር ኩሉ የሴት ማጀት ተዳፈረ አረጋዊ ሽማግሌ ደፈረ ብላቴና በጣም አፈረ። ሰዓሊ ለነ መብርሃን መለስ አድርጊልን ፊትሽን በማንም ድዊ መጻጉ በመዋጥ አታስፈትሽን። ሰዓሊ ለነ አንዱን ቃል
የጋዚ ክብሩን ሳይለቅ ጣና ደሴት ጣረ ገዳም ሁለት ቤት ተከፍሎ ሲሰለቅ ሰዓሊ በብሩሽ ቀለሙ ለነማ ቢሉ ለቅድስት ሰዓሊ ለተ ዓለሙ ሆነ ቢሉ ምን ይሰማሻል የግሸን ደጅ ቢያስነውርም ነገር አይሰውርም እንጂ መች እንደሌላው ያማሻል ሰዓሊ ለነ ቅድስት እንበል ፍቀጅልን የጥበብ ምንጩ አንቺ ነሽና ከምንጩ ብትቀጅልን እናቱን ያላስመረቀ ጨሌ እንደጠገበን ቦሳ ሜዳ ለሜዳ ከቦረቀ ለቀንበር ቀድሞ መድረሱ ለወስኮ ለመታረሱ ዋቢ ምስክር ራሱ እንዳይሆን ፈራን ባንልም አንቺ ያልገባሽበት ትኩስ እንጎቻ ምጣዱ ላይ ባፍላው ይጠላል ሽበት እና ሰዓሊ ለነ ቅድስት የተፈጥሮን ውበት አጥፍተን እንደ ምኞታችን ብንቀርጸው ልናሳምር እንጂ ልናንጸው የበጋውን እንደመጸው የልጅሽን ጥበብ ስራ ልናረክስ እንዳልሆነ እወቂልን ላይ ቤት ፈቃድ ይሻም እንደሆነ እንዳመልሽ ጠይቂልን ዛዲያ ሰዓሊ ለነ ቅድስት ብለን ስንሄድበት አንቺ ነሽና ክንዳችን በስራችን እጅሽ አለበት አስብበት ሙሉጌታ ተስፋዬ